አዶናይና እንትና ጆን ዳንኤል ለምን እንደተጠሩ አላውቅም። ፋይት ቢያደርጉ ደስ ይለኛል። ሰላም እንዴት ናችሁ? ይህ ቲኢሲ ነው። ቲኢሲ ሰብስክራይብ ካላረጋችሁ ሰብስክራይብ አድርጉት። አሁን ወደ ፕሮግራማችን። ቲኢሲን ሰብስክራይብ ማድረግ የሁላችን ግዴታ ነው። ቲክቶከር አዶናይ እና ቲክቶከር ጆን ዳንኤል በሪንግ ውስጥ ሊፋለሙ ነው። ዛሬ ቲክቶከር አዶናይ በቲክቶክ ፔጁ በጻፈው መልእክት ወደ ሪንግ ገብቶ መፋለም እንደሚፈልግ አስታውቋል። በተመሳሳይ ጆን ዳንኤል በበኩሉ እኔ ነኝ ያለ ይሞክረኛል የሚል ዘፈን በማህበራዊ ሚዲያ ለቀዋል። አዶናይ ከፖስተው በኋላ የተለቀቀው ይህ እኔ ነኝ ያለ ሚል ዘፈን ለአዶናይ መልስ መሆኑ ታውቀዋል። የስመጥሩ ቆራጡ ጀግና ይሰለፍና ፈረስ ከግረኛ የጆን ዳንኤል ፖስት ተከትሎ በማህበራዊ ሚዲያ የተለያዩ አስተያየቶች እየተሰጡ ነው። አዶናይ በሪንግ ጆን ዳንኤልን ያሸንፏል ወይ የሚለው ጥያቄ ብዙዎች እየጠበቁት ይገኛሉ። ታዋቂዋ ቲክቶከር ጃኒን ይህንን ፋይት በማህበራዊ ሚዲያዋ ሼር አድርገዋለች። ይህንን ተከትሎ ብዙዎች ፋይቱ ለመመልከት ካሁኑ ጓጉቷል። ጊች ስለዚህ ጉዳይ ተጠይቀውም እንዲህ ሲል ሐሳቡን ሰጥተዋል። የጊች አስተያየት ተከትሎ ብዙዎች ጆን ዳንኤል እና አዶናይ እንዲፋለሙ ጠይቀዋል። እስኪ ስክሪንሻቶቹ ላሳያችሁና ወደ ለማስታወስ ያህል የጆን ጁጁሱና የንቃተ ህሊና ፋይትም ላስታውሳችሁ እና እንግዲህ ብዙዎች በጉጉት ሲጠብቁት የነበረው የንቃተ ህሊናና የጆን ጁጁሱ ፋይት ይህንን ይመስላል። እስኪ እሱን ተጋብዙና ዛሬ ጌታቸው እንዲሁም ንቃተ ህሊና ወደ ቦንጋ ሂደው ነበር። እዛ ጋር የተፈጠሩ ነገሮችን እናያለን። በተመሳሳይ ጆኒ ጁጁሱም በሴዶ ማርሻል ላይ ሀሳቡን ሰጥቷል። ስለ ሴዶ ብዙ ነገር ተናግሯል ጆኒ ጁጁሱ። ሴዶ ማርሻልም በ5 ሚሊዮን ቢሆን አልፋለም ብሎ ነበር መጀመሪያ ላይ። አሁን ግን ለመፋለም ዝግጁ መሆኑን በሀሳቡ ገልጿል። ይህንንና ሌሎችን በደንብ ኮምፓይል አድርጌያለሁ። እስከ ፕሮግራሙ ፍጻሜ ጋር እናቆይ። እስኪ ይጋብዛችሁ።
እንግዲህ እዚህ ጋር ያው መጨረሻ ላይ ነው እንግዲህ ጆን ጂጁሱ ንቃተ ህሊናን ኢዝሊ ነው ያሸነፈው። ሶ ላይክ ጆኒ ጂጁሱ ለየት ያለ ስኪልም እንዳለው ለፐብሊክ በደንብ አስመስክሯል። ንቃተ ህሊና ቦንጋ ማህበረሰብ በሙላ ያረጋችሁለትን አቀባበል አይቻለሁ። በጣም አሪፍ ነበረ። no matter what the outcome ንቃተ ህሊና ታሪክ ሰርተሃል። you should be proud of yourself። ህዝብህን አኩርተሃል። ስምክ in the history books forever ይጻፋል። ከዚህ በኋላም ካንተ ብዙ ይጠበቃል። so put your chin up and show the world who you really are. And the people of Bonga, take care of your warrior. በደንብ አድርጋችሁ ተቀብላችኋል። በደንብ ተንከባከቡት። በደንብ አድርጎ ያኮራችኋል። this is just the first of በጣም ረጅም የሆነ ታሪክ። ሁለተኛው የኤምኤምኤ ጨዋታ በሴዶና በጆኒ ይካሄዳል። ለዚህም 5 ሚሊዮን ብር ኦፈር እንሰጣቸዋለን ማለት ነው። ያሸነፈ 4 ሚሊዮን ብር ይወስዳል፣ የተሸነፈ 1 ሚሊዮን ብር ይወስዳል። ሴዶ ይሄን ነገር ተቀብሏል። ስለዚህ ሴዶ ይገጥማል። ይሄን ነገር የማረጋው ለምን እንደሆነ ነገራችሁ። ብር ኑሮን ገንዘብ ኑሮን አይደለም። ከናንተ ከራሳችሁ ለምነን ቢሆን እንሸልማችኋለን። ወጣቱ ከስደት ከተለያየ ልባሌ ቦታና ከተለያየ ነገር መውጣት አለበት። እኛ ይሄ ነገር ስላልነበረ ይሄ አሁን እኛ ለሰዎች ወይም ለወጣቶቹ ያቀረብነው ነገር በጊዜው ስላልነበረ ተሰደን ኩላሊታችን ልናጣ ደርሰን ነበር በጊዜው። ወንድሞቻችን እህቶቻችን ስደት መከራ ይበላሉ እድል ስላጡ። ስለዚህ እኛ ደግሞ ስፖርት ውስጥ በሙያው ላይ ስላለን ይሄን እድል መፍጠር ፈልገናል፣ እየፈጠርንም ነው። ስለዚህ እናንተን ሰፖርት እንፈልጋለን። በደንብ ስፖርቱ እንዲያድግ ወጣቶች ወደ ስፖርት እንዲሄዱ ዓለም አገራቸውን እንዲያስጠሩ ወጣ ብለው ብዙ ነገር ማየት እንዲችሉ ሰዎች ተደባድበው ገንዘብ መስራት እንደሚችሉ ማሳያም እያሳየን ነው ማለት ነው። ሰፖርት ታደርጉን ይገባል። ሴዶ ተዘጋጅ፣ ጆኒ ተዘጋጅ። የመጀመሪያው በኢትዮጵያ ታሪክ አክቹሊ በኢስት አፍሪካም ሊሆን ይችላል 5 ሚሊዮን ብር የሚያሸልም የኤምኤምኤ ግጥሚያ በኔክስት 4 ወር ውስጥ ጠብቁ። ስቴይ ቲዩን። ታንክ ዩ። ሴዶ is very smart. most people underestimate ያደርጉታል his intelligence because he doesn't look intelligent. he just doesn't. ግን he is very smart. ያውቃል በቃ ጂጂትሱ ምን እንደሚያደርገው ያውቃል። ግራፕሊንግ ምን እንደሚያደርገው ያውቃል። የሱ ደግሞ ብራንዱንም ያውቃል። እኔ ሴዶ ማለት ነው መጀመሪያ ጂጂትሱ ሲጀምር I didn't like him because ያኔ ሲጀምር በጣም ብዙ ያወራ ነበር። እኔ ፕሮፌሽናል ጂጂትሱ ነኝ፣ ሁሉም ነገር ላይ በቃ ፕሮፌሽናል ነኝ እያለ ያወራል። አይቨንት ከዚህ በፊት አውርተን ነበር። የሆነ ጅላሉ ፖድካስት ላይ ቀርቦ ያስድም ተምረሃል አሉት። አዎ ኬሚካል ኢንጂነሪንግ እና እንትን ሀፋፍ እዛ በምግብ የለመደውን እኮ ነው ሀፋፍ ተምሬያለሁ አለ። and it's like and then the more እያየሁት ስመጣ በቃ ተመቸኝ ሰውየው። በቃ like የተወረወረበትን ድንጋይ እየሰበሰበ ቤት የሚሰራ ሰው አለ። like በቃ he understands what he needs to do. ግን he's not a fighter. ግን የሰውን attention የሚያስችሉበታል። ሰው ለምን what they react to ያውቀዋል። እና yes ሴዶ ፋይት ሲያደርግ አይተነው አናውቅም። እኔ እኮ በትንሽ ብራሳዊ ስፖርት ራሱ ፋይት ሲያደርግ በጣም ብዙ አይተኛል ከፕሮፌሽናሎች ጋር በኔ ሌቭል ላይ ካሉ ናይሮቢ ሄጄ ወርቅ ሳሸንፍ ኦል የኔ ቲክቶክ ፔጅ ላይ ገብታችሁ ብታዩ አሉ እነሱ ፋይቶች። it's just 100,000 ቻሌንጅ ነው ቫይራል የሚወጣው እንጂ በራሴ ስፖርት አትሊስት ፐርፎርም ሳደርግ እታያለሁ። አክቲቭሊ ፋይት ሳደርግ ትሬን ሳደርግ በየቀኑ this is my life። እነሱ ግን the only time martial art የሚሰሩት ኮንተንት ለመስራት ነው። በቃ the only time that guy kicks ካሜራ ላይ ሪኮርድ ለማድረግ ነው። and then once I understood that I'm like በቃ ፈትቼዋለሁ። this guy ይመቸው let him do his thing። ማስታወቂያ ይስራ፣ ፈታ ይበል፣ ህይወቱን ይኑር። ጉልበቱን ሰብረዋለሁ ነው ያለው። እቺ በቀሉ ጉልበት የኔን ጉልበት አሁንም ለኢትዮጵያ ሕዝብ ነግራችሁ መጨረሻው በጉልበቴ ነው፣ በቀኝ ጉልበቴ ተዘጋጅ። አንተ የኔን ጉልበት ለመስበር ተዘጋጅ፣ እኔ ደግሞ በጉልበቴ በ3 ሰከንድ አድዋ ወይም የሚዘጋጅበት ቦታ ደምህን አፈሰዋለሁ። ለቤተሰቦች ካሁኑ የቀብር ስነ ስርዓት እንዲያደርጉ የቀብር ሳጥን እንዲገዙ ምናምን ንገራቸው። በቀሉ ኑዛዜ ምናምን ምን አለ አንተ ግን ቅቤ ነው ያለ የፀጉር የምትቀባበት በቀሉ ኧረ ናፈቅሽኝ በእናትሽ። ያንን ሹሩቤ ተሰሪና ኧረ በአላህ ተሰሪ ተሰሪ